ተጫዎች እንጂ የምን ዝምታ ጭንቅ ነው ለኔ እየከፋሽ ለታ ብሏል ብሩኬ። ምን አለ ተጫዎች እንጂ የምን ዝምታ ጭንቅ ነው ለኔ እየከፋሽ ለታ። ኦ ማይ ጋድ ጋይስ፣ እውነት ለመናገር እውነት ነው ብያችኋለሁ። ብሩኬ ያለ ሀይሚ፣ ሀይሚ ያለ ብሩኬ በጭራሽ ሊሆን የማይችል ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ቪዲዮን ላይክ በማድረግ ጀምሩ እያልኩኝ ዛሬ ብሩኬ እንግዲህ በቲክቶክ መንደር መጥቷል ማለት ነው። ትናንትና እንግዲህ ሰርፕራይዝ ያደርጋት ሀይሚን ወስዷታል። ዛሬ ደግሞ በቲክቶክ መንደር ተጫዋች እንጂ የምን ዝምታ ብሏታል ሀይሚዬ ማለት ነው። እውነት ነው። ሀይሚ ስትከፋ እኔ ይከፋኛል፣ በአንቺ ውስጥ ብዙ ደስታ የሚያው ሰዎች አሉ፣ እኔም ጭምር እከፋለሁ፣ አንቺ ሲከፋሽ አልወድም እወድሻለሁ ብሏታል። እና መውደዱንም እንዲሁ አደባባይ እየነገራት ነው ሀይሚዬ ማለት ነው። ለማንኛውም እንግዲህ ትናንትና ሰርፕራይዝ እንዳለ ብሩኬ ነግሮናል። ሰርፕራይዙን ዛሬ እንጠብቃለን። ዛሬ እርግጠኛ ነኝ የሆነ ሰርፕራይዝ ያረጋታል። ከዚህም በፊት እንግዲህ ይቅርታም ጠይቋት ያውቃል። አበባ እየያዘ ብዙ ነገሮችን ይቅርታ ብሏታል ማለት ነው። አሁንም ደግሞ ይቅርታ ብሎ በደንብ እንደሚከሳት ሰርፕራይዝ እንደሚያደርጋት ሙሉ ተስፋ አለኝ ማለት ነው። መቼም እንደማትለያዩ እርግጥ ነው፣ እናውቃለን። እናንተ በጣም ፍቅር የሆናችሁ ልጆች ናችሁ፣ ልትለያዩ ማትችሉም። በመካከላችሁ የሚገቡ ሰዎችን፣ ሊያለያዩችሁ የሚጥሩ ሰዎችን ፈጣሪ አምላክ ወደዛ ይበልላችሁ ብለን ነው እኛ የምንለው ማለት ነው። እውነት ለመናገር ብሩኬም በአካባቢ በዙሪያ ያሉትን ሰዎች ማየት መመልከት አለብህ ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ሰዎች ይጠቅሙናልም ይጎዱናልም። አንዳንድ ሰዎች ደግሞ በጣም ይጎዱናል፣ የሚጠቅመንን ነገር በጣሙን ያርቁብናል ማለት ነው። ስለዚህ አንተም ማየት አለብህ፣ ሀይሚም እንደዛው ማለት ነው። በተለይ ደግሞ ብሩኬ ማለት ነው ማየት መመልከት አለብህ ብዬ ነው እኔ የማስበው። ሌላ ሲቀጥል እንግዲህ ሀይሚ ትናንትና ብሩኬ ሲወስዳት በጣም ደስ ብሏታል። ያው ደስ ብሏታል፣ እውነቴን ነው የምላችሁ፣ ደስ ብሏታል። ሲያስመልሳት ደስ ብሏታል። ለምን ደስ አላት? እንዲህ ደስ አይላትም? ብሩኬን በጣም ትወደዋለች፣ ታከብሯለች፣ ከራሷ በላይ ብዙ ነገር ማለት ነው። እና ያው እሷ አማራጭ ያደረገችው ይሄንን መሄድን ወይም ደግሞ ከሁለቱም ውስጥ ልውጣ ብላ በዝምታ ለመውጣት የፈለገችው ለምን መሰላችሁ? መምረጥ አስቸጋሪ ነው። ብሩኬን ትምረጥ እንዴ ኤፋን ትምረጥ እንዴ ብሩኬን ትታ? በጣም እኮ ግራ የሚያጋባ ነው። እዚህ ወንድሟ ነው ኤፍሬም፣ እዚህ ብሩኬ ጓደኛዋ ነው፣ ፍቅረኛዋ ነው። አስቡት፣ በጣም ከባድ ቻሌንጅ ነው የሚያደርጋት ማለት ነው። እና ከሁሉም ጭቅጭቅ እኔ ለምንድን ነው ዝም ብዬ የማልወጣው ከህይወታቸው ከሁለቱም ውስጥ ለወንድሜም አገዝኩ ለሱም አገዝኩ ከምባል ብላ ያንን ነው ለማድረግ የሞከረችው ማለት ነው። እንግዲህ በስተመጨረሻም ቢሆን ብሩኬ ያስቀርቷታል። እውነት ለመናገር ኤፍሬም ለሀይሚ፣ ሀይሚ ለኤፍሬም እንግዲህ የአንድ ሳንቲም ግልባጭ ናቸው። ምንም ቢሆን ኤፍሬም ሀይሚ የማይጠቅማት ቦታ እንድትሆን አይፈልግም ማለት ለምን? እህቱ ነች። ለእህቱ ስለሚያስብ ስለ እህቱ ግድ ስለሚሰጠው ማለት ነው። እና ለማንኛውም ኤፍሬምስ ደግሞ አሁን ሰዓት መጥቶ ይሄንን ሊያደርግ የቻለው ለምንድን ነው ካላችሁኝ፣ እውነት ለመናገር ብሩኬ ሀይሚን እንዲጎዳት አይፈልግም ማለት ነው ኤፍሬም። ስለዚህ ብሩኬ ደግሞ ሰላሳዎቹ እየመጡ ከሱ ጋር የሚያደርጉትን አክትታ ያላችሁ። ስለዚህ ኤፍሬም ደግሞ ስለ እህቱ ግድ ስለሚሰጠው ብሩኬን አደብ እንዲያስይዝ ወይም ደግሞ ወደ መስመሩ እንዲገባ እህቱ ስትጎዳ ማየት ስለማይፈልግ ከምንድነው እናቴ እንቁላሉ ጊዜ በገረፍሽ ኑሮ ይባላል አይደለ? ቆይ ካሁኑ መስመር ላስይዘው ብሎ የመጣ ይመስለኛል ኤፍሬም። እንደኔ ግምት ነው፣ ግምቴ ነው ቤተሰብ፣ እውነቴን ነው የምላችሁ፣ ግምቴ ይሄንን ይመስላል ማለት ነው። እና ግን ሀይሚዬ ደግሞ ልሄድ ነው ብላ እንግዲህ ከሁለቱም ውስጥ ልውጣላቸውና ልሄድ ብላለች። አይ አሁን ግን በነገራችሁ ላይ እኮ ልትሄድ ሳይሆን ወደ ሆነ ቦታ ከተማ ሄዳ ቁጭ ልትል ነው እንጂ ያው እንዳያችሁት በረራ እንደሆነ የለም፣ በረራ እንደሆነ ተዘግቷል። ሀይሚዬ ግን ልሄድ ነበር ነው ያለችን። አይ ግን ለነገሩ ልትሄድ አልነበረም፣ ግን ወደ ሆነ ቦታ እዚሁ ሀገር ውስጥ ልትሄድና ደበቅ ብላ እፎይ ብላ ልትከታተላቸው ልታያቸው ነበረ። ለማንኛውም ግን መልካም ነገርና መልካም ዜና ያሰማን።